በሉቃስ ወንጌል ምዕራፍ 9 ቁጥር 57 ጀምሮ ያለውን እናጠናለን። እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ሌላውንም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን እቀብር ዘንድ ፍቀድልኝ አለ። እርሱም ሙታናቸው እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግሥት ስበክ አለው። ደግሞ ሌላው ጌታ ሆይ እከተልሃለሁ፣ ነገር ግን አስቀድሜ ከቤተሰቦቼ እንድሰናበት ፍቀድልኝ አለ። ኢየሱስ ግን ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም አለው። ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም አለው። ዛሬ ኢየሱስ ክርስቶስን ለመከተል ያቃተን ነገር ምንድን ነው? ማለት ኢየሱስን ለመከተል ምን ይዞናል? ቤተሰብ ነው ኢየሱስን እንዳንከተል የያዘን? ልባችን ኢየሱስ ክርስቶስን መከተል ፈልጎ ግን ምንድን ነው ዛሬ የያዘን? ቤተሰብ ነው? ጓደኛ ነው የያዘን? ማህበረሰቡ ነው የያዘን? ምንድን ነው ዛሬ የያዘን? ጓደኛ ባጣስ ከማን ጋር ሆናለሁ? ቢያገሉኝስ የሚል ስጋት ነው ያለን። ኢየሱስ ክርስቶስን ለመከተል ከቤት ቢያባሩኝስ ስፍራ እንዴት አገኛለሁ? ወዴት እጠጋለሁ? የት እወድቃለሁ? የሚል ነው። ምንድን ነው ዛሬ ኢየሱስ ክርስቶስን እንዳንከተል የያዘን ነገር? ምንድን ነው ፍርሃት በውስጣችን ያለው? ትምህርቴን ልጨርስ፣ ማን ይከፍልልኛል? ከየት የሚረዱኝ ሰዎች እንደዚህ ናቸው ብለን ነው ስጋት የያዝን? ከገንዘብ ጋር የተገናኘ ነው? ምንድን ነው የሚለውን ነገር ለራሳችሁ እንድታስቡት ነው። ማለት ኢየሱስ ክርስቶስን መከተል ከምንም ነገር አያጎድልም። ኢየሱስ ክርስቶስ ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም ነው ያለው ያንን ሰው። ቆይ ቤተሰቦቼ፣ ቆይ እንትኔ አትበሉ። ክርስቶስ ኢየሱስን ደቀ መዛሙርቱ ሁሉን ትተው ተከተሉት ነው የሚለው መጽሐፍ ቅዱስ። ስለዚህ ያለውን ነገር ትተን የሚገዳደረን ማለት ክርስቶስ ኢየሱስን መከተል ልባችን እየፈለገ እንዳንከተል የሚይዙንን ነገር ትታችሁ ለቃችሁ ያንን ነገር ትታችሁ ኢየሱስ ክርስቶስን ተከተሉት። የመዳን ቀን ዛሬ ነው የሚለው መጽሐፍ ቅዱስ። ቆይ ነገ፣ ቆይ የራሴ ቤት ሲኖረኝ፣ ቆይ የራሴ ስራ ሲኖረኝ፣ ቆይ ሳገባ፣ ቆይ ስወልድ፣ ቆይ እንትን ስል፣ ቆይ ቤተሰቦቼን አስፈቅጄ ብላችሁ አትያዙ። ነገሮቻችሁ በሰዎችና በሁኔታ ምድር ላይ ባለ ነገር አይያዝ። ክርስቶስ ኢየሱስን ተከትሎ ያፈረ የለም። ክርስቶስ ኢየሱስን መከተል መዳን ነው። የዳነህ ደግሞ መንግሥተ ሰማያት የእርሱ ናት። ለእግዚአብሔር መንግሥት የተገባ ሆኑ። እዚህ ጋር ምንድነው 62 መጨረሻው ላይ የሚለው ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም ነው የሚለው። ስለዚህ ዙሪያችሁን የከበቧችሁን ሰዎች፣ ዙሪያችሁን ያሉትን ሰዎች፣ የፈራችሁትን ነገር ጥላችሁ ግን ክርስቶስ ኢየሱስን ስትከተሉ የእግዚአብሔር መንግሥት ለማን ናት? ለእናንተ ናት። የመዳን ቀን ዛሬ ነው። ክርስቶስ ኢየሱስን ሁሉን ትተን እንከተለው።